ዝናቡም ዘነበ። ግንቦቱን ገባላችሁ። እንግዲህ እና ቀረበል ጆርናሊዝም አለ። እንግዲህ ዘንድሮ ዝናቡ በጣም አሪፍ ነው። ዝናብ ትንሽ ዘግየት ብሎ ነው የመጣውና አሁን ግን በጣም አሪፍ ነው፣ እየዘነበ ነው ያለ። በቃ እንደምታዩት ነው ኢትዮጵያ እየዘነበላት ነው እላችሁ። ይኸው እንደምታዩት ዝናብ አለ። ግን ዘግይቶ ቢመጣም አሁን ለአርሶ አደሩ ተስማሚ የሆነ ዝናብ ነው እየዘነበ ያለው። እውነት ለመናገር በሁሉም አካባቢዎች ማክሲመም እያለ ነው እየዘነበ ነው የሚገኘው። አዝመራም አሁን እየተጠናቀቀ ነው የሚገኘው። ዝናቡ በዚሁ ከቀጠለ ሙሉ ተስማሚ ነው ብለን እናምናለን። እውነት ነው፣ ትክክል። የአካባቢ ጥናትና ደህንነት ባለሙያ የዝናብና የምርትና ምርታማነት ዋና ስራ አስኪያጅ ነው እየተናገረ ያለ። እንግዲህ ከሙያችን ተነስተን እንዳረጋግጥ ነው ከሆነ ይህ ዝናብ እስከ ነሐሴ መባቻ ድረስ በዚሁ እንዲቀጥል ነው ፍላጎታችን። ያው እንግዲህ ጥናትም እንዳደረግነው ይቀጥላል ብለን እናምናለን። 95% ምናምን ፐርሰንቱ እርግጠኛ ነው። ደመናው እናንተ ነው እንዴ ያመጣችሁ? አንዳንድ ሰዎች ይኸው የሚሰራ ሰውን እንትን ይላሉ። ለዛ ነው አትስሟቸው። ይሄ የሌላ የማይሰራ ሰው ወሬ ነው። እና እዚህ በቃ አሁን ለስንዴው ለጤፉ ለምኑ በቃ አሪፍ እየዘነበ ነው። አሪፍ ነው። ጤፍ አዝመራ ሰሞኑን ይጀምራል ብለን ተስፋ እናደርጋለን። በአንዳንድ ቆላማ አካባቢዎች ያደረግነው ጥናት ያመለከተው አሁን በቂ ዝናብ ከዘነበልን ሰሞኑን ጀምረን እናዘምራለን እያሉ ነው የሚገኙት። ውድ አድማጮቻችን እንግዲህ የኢትዮጵያ ጀርባ አጥንት የግብርናው ስራ እንደሆነ ይታመናል እና በየትኛውም የስራ መስክ ላይ ያላችሁ ባለሙያዎች ሁሉም በየስራ ዘርፋችሁ እንግዲህ ማዕረጋችሁን ለመጥራት ባልችልም ወደ ቤተሰብ ተመልሳችሁ በዚህ ሰዓት አዝመራውን አርሶ አደሩን እንድታግዙ ስንል ከትህትና ጋር ማሳሰብ እንወዳለን። መቼም ዝም ብላችሁ ሙሉ በሙሉ ረፍት እንደማታደርጉ እናምናለን። ግን በዛው ላይ መቼም ምናልባት የእናንተ ቤተሰቦች አቅም ሊኖራቸው ቤተሰብ ሊኖራቸው የሚያግዛቸው ሊኖር ይችላል። ግን ደግሞ አሁን አንዳንድ ጎረቤት ራቅባችሁ አንዳንድ ቀን ቢያንስ አዝመራው ላይ ብታግዟቸው ውጤታማ ይሆናሉ ወደሚለው እናመሰግናለን። የጥናትና ምርምር የዝናብ አመጣጥና የደመና ባለሙያ የሆኑት ስለሰጡን መግለጫ እጅግ በጣም አድርገን እናመሰግናለን። ተጨማሪ የሚጨው ነገር አለ። ፈንዲሻ ነው እንደ ነገር ይሄ ለ10 ደቂቃ ነው የሚቆየው። 10 ደቂቃ እንግዲህ ተመራማሪው እንዳሉት ነው 10 ደቂቃ እያሉ ነው። 10 ደቂቃ ከዘለለ ግን ጥናቱ ውሸት እየሆነ ያው እንዳልኳችሁ የድጋም ጥናት 95% ሲሆን 5% ምናልባት 12-13 ደቂቃ ሊሆን ይችላል።